በተባበሩት አረብ ኤምሬት የሥራ ገበያ በአሁን ጊዜ በጣምና በንቁ ተለዋጭ ሁኔታ ላይ ይገኛል። በተለይም በደህንነት፣ በሱቅና ሱፐርማርኬት፣ በሆቴልና በምግብ አገልግሎቶች እንዲሁም በኮንስትራክሽን ዘርፍ ላይ የሥራ ፍላጎት እየጨመረ ነው። ብዙ ኩባንያዎች ለእነዚህ ሥራ ፈላጊዎች ድሪ ከመፈለግ ይልቅ ታማኝነት፣ ትዕግስትና የተግባር ልምድን ይመርጣሉ። ይህ ሁኔታ በተለይ አዲስ ለሚመጡ ሰራተኞች ተስፋን የሚሰጥ ነው። በቪዛና በመኖሪያ ጉዳይ ላይም ደግሞ የተባበሩት አረብ መንግስታት ዲጂታል አገልግሎቶችን በማጠናከር ሂደቶችን እያፋጠኑ ነው። ብዙ የቪዛ አገልግሎቶችም አሁን ላይ በኦንላይን መንገድ እየተፈጸሙ ሲሆን የመጠበቂያ ጊዜም በእጅጉ ቀንሷል። ሰራተኞች ኮንትራታቸውን በጥንቃቄ ማንበብና መብታቸውን መጠየቅ እንዳይረሱም በጣም አስፈላጊ ነገር ነው። በሳውዲ አረቢያና በሌሎች የገልፍ ሀገሮች የሚተገበሩ ታላላቅ ፕሮጀክቶች ለሺህ ስራ ፈላጊዎች እድል ፈጥረዋል። በቪዥን 2030 ስር የሚገኙ አዳዲስ ከተሞች፣ ቱሪዝም ፕሮጀክቶችና የመሰረተ ልማት ስራዎችም በተለይም የኮንስትራክሽንና የአገልግሎት ሰራተኞችን በእጅጉ ይፈልጋሉ። ኢትዮጵያውያንም በእነዚህ ዘርፎች የተሻለ ስም ያላቸው ሲሆን ታማኝነታቸውና የሥራ ትጋታቸው በብዙ ሀገሮች ላይ ይመሰከራል። ኢትዮጵያውያን በዲያስፖራ መኖርም ለቤተሰቦቻቸው ድጋፍ በመስጠት ለሀገራቸው ኢኮኖሚ በመደገፍና በመልካም ስም በመወከል ትልቅ ሚና እየተጫወቱ ነው። ይህ ሚና በየዕለቱ እየጨመረ ሲሆን ትዕግስትና ሕግ አክባሪነትና የትብብር መንገድ መከተል እጅግ አስፈላጊ ነው። የዛሬው ዜና ይህ ነበር። ውድ አድማጭ ተመልካቾቻችን ኢትዮጵያ ሰላም ትሁን፣ ሰላም እደሩ፣ ክፉ አይንካችሁ።